እንዴት አደራችሁ? ክቡራን ከፍተኛ የመንግስት ኃላፊዎች፣ የሪል ስቴት ማህበር የቦርድ አመራር ኢዛና ባላለው ከሆሴ ሪል ስቴት ሴልስ ኤንድ ማርኬቲንግ ዳይሬክተር ነኝ። ሆሴ ሪል ስቴት ወደ ሪል ስቴት ኢንዱስትሪው ከገባ ከ10 ዓመት በላይ አድርጓል። በሪል ስቴት ኢንዱስትሪው ላይ ወደ ስራ በሚገባበት ወቅት ከቃል በላይ የሚል ስሎጋን ይዞ ነው ወደ ኢንዱስትሪ የገባው። ቀደም ሲል ክብርት ሚኒስትርም አቶ አለማየሁም በንግግራቸው ላይ እንደተጠቀሱት ኢንዱስትሪው ላይ መሰረታዊ የሆነ ችግር የሆነው የደንበኞች በአልሚዎች ላይ እምነት ማጣት፣ በወቅቱ ገምቶ ማስረከብ የሚባለው ችግር ነው አሁን ላይ ኢንዱስትሪውን እየፈተነ ያለው። ሆሴ ሪል ስቴት ይሄን አድሬስ ለማድረግ ስሎጋን ይዘው የተነሳ ነው። ይሄንም በተግባር አሳይቷል። እንደ ማሳያ የሆሴ ሪል ስቴት የመጀመሪያው ፕሮጀክት ሮሃ ይባላል። አክሱም ሆቴል አካባቢ ነው የሚገኘው። ከማስረከቢያው ጊዜ 8 ወር ይሄ የደንበኞችን ቤት ዶክመንታቸውን ካርታቸውን ጭምር በጊዜ ነው ያስረከብነው። በተመሳሳይ የረር ሆምስ የሚባል ወደ አያት አካባቢ ወደ 23 ካሬ ሜትር ስፋት ያለው የመኖሪያ መንደር ነው፣ ጌትድ ኮምፓውንድ። ይህንም ኮምፓውንድ ከማስረከቢያው ጊዜ 6 ወር በፊት ነው ያስረከብነው። ይህ እንግዲህ ለኢንዱስትሪው አዲስ ነው፣ ለኢንዱስትሪው አዲስ ትሬንድ ነው ሴት እያደረግን ይሄድ ነው። በተመሳሳይ ከአንድ ወር በኋላ የምናስመርቀው የቦሌ ፕሮጀክታችን 5 ቤዝመንት አለው፣ ከመሬት በላይ 25 ፍሎር አለው፣ ከ332 ቤቶች በላይ ነው ያለው። ይህ ፕሮጀክት እርግጠኛ ነኝ አብዛኞቻችሁ ታውቁታላችሁ። ዋናው መንገድ ላይ የሚገኘው ከቴሌ ፊት ለፊት በፍጥነት የተገነባ ነው። ከመሬት በታች 20 ሜትር ጥልቀት አለው። በአጭር ጊዜ ተገንብቷል። ይህም ፕሮጀክት በተመሳሳይ ልክ እንዳለፉት ፕሮጀክት ለደንበኞቹ ከማስረከቢያ ጊዜያቸው በፊት ለማስረከብ ኤቭሪ ነገር ተጠናቋል ማለት ነው። ሌላው ዛሬ ምናልባት አናውንስ የምናደርገው አዲስ ፕሮጀክታችን ከአዲስ አበባ ስቴዲየም አካባቢ የሚገኝ ወደ 5600 ካሬ ሜትር ላይ የሚያልፍ ምናልባትም ሞስት ፕሮባብሊ ለሪል ስቴት ኢንዱስትሪው አይኮኒክ የሆነ 42 ፍሎር በላይ የሚኖረው ግዙፍ ቢልዲንግ ለመገንባት ኤክስካቬሽን ተጀምሯል። ዊ አር ሃፒ። ኢንዱስትሪው ላይ አዳዲስ ትሬንዶችን ሴት እያደረግን እንሄዳለን። ኢንዱስትሪው ላይ የተፈጠረውን ጫና ለመቅረፍ የበኩላችን ኮንትሪቢዩት እናደርጋለን። ቤት አልሚዎች፣ ቤት ገዢዎች፣ ኮንስትራክሽን ላይ የሚሳተፉ ሁሉም አባላት እና ፓርቲሲፓንትስ የቤት ልማት በአጭር ጊዜ ምናልባትም ፕሮሚስ ከተደረገበት ኮንትራክት ከሰጠበት ጊዜ ቀድሞ ማስረከብ እንደሚቻል እያሳየን መተናል። ወደፊት የምናሳየልን ማለት ነው። በዚህ አጋጣሚ የአሶሲሽኑ አባል ነን። አሶሲሽኑ ይህን ችግሮች አድሬስ ለማድረግ በሚሄድበት ርቀት በሙሉ አክቲቭ ተሳትፎ እናደርጋለን። የእኛን ዝርዝር ፕሮጀክቶች አሁን ቀጥሎ የምናወጣውና አሁን አክቲቭ ላይ ያለን ፕሮጀክት በተመለከተ አዳራሽ ውስጥ ሴንትራል ቦታ ላይ ነው ብዙ ያለን። በማንኛውም ሰዓት መጣችሁ ተጨማሪ መረጃ መውሰድ ትችላላችሁ። በጣም አመሰግናለሁ።